አሁን ሴቶቹ ማወቅ ያለባቸው ወንድ ልጅ የሚፈልገው ከበርካታ ነገሮች የመጀመሪያ የሚፈልገው መከበር ነው። ምክንያቱም ጓደኞቹ አያከብሩትም። ጓደኞቹ እኮ እንደ ጓደኛ ነው የሚያዩት። ከፈለጉ ይሰድቡታል፣ ከፈለጉ ያናድዱታል፣ ከፈለጉ ይተርቡታል። መኪና እየነዳ እንኳን ሲሄድ ቀደም ያለው የቀደመው ሰውዬ መስታወት አውጥቶ እኮ የባለጌ ስድብ እኮ ይሳደባሉ አንዳንዶች። ያን ሁሉ ችሎ ነው የሚገባው። ስራ ሰርቶ ለፍቶ ደክሞ ከሰዎች ጋር ተጋፍጦ ነው የሚገባው። እቤት ሲገባ የኔ ያላት ሰርቶ የሚያስረክባት ገንዘቡን ለሷ ነው። ቤት ቢኖረው ለሷ ነው። መኪና ቢኖረው ለሷ ነው። ሱቅ ቢኖረው ለሷ ነው። ለልጆቿም ጭምር ነው። ያቺ ሴት እንደፈለገች ሌሎቹ እንደሚገለምጡት ገለመጠችኝ፣ ናቀችኝ፣ አትታዘዘኝም፣ እሺ አትለኝም ብሎ ካሰበ የመጨረሻ ነው ሞራል ወንድ ልጅ የሚነካው። ፈራጃዕቱሁ የውመን ከለታት አንድ ቀን የሆነ መልስ ስመልስለት ፈገضብ ተቆጣ። ለነገሩ ወንዶችም ቢሆን መልስ ማትሰጥ ሴት የለችም። ሐታ ፊ ዘመን ንቡዋ እናታችን ዓኢሻ፣ እናታችን ሐፍሳ የነብዩ ቤትም ጭምር እንዳስፈላጊነቱ መልስ ይሰጣል። ባይሆን እነሱ የነብዩ ባለቤት መቼም ማሮች ናቸው። ፍቅር ያውቃሉ፣ አደብ ያውቃሉ፣ አክብሮት ያውቃሉ። የእውነት ነው የሚሰፈሰፉት። የእውነት በቃ ከቅናት አጀንዳ ውጭ ሌላ ነገር የለባቸውም። የጎረቤት እያዩ የኛ ቤት ለምን አልሞላም በሚል ባለን አዛ አያደርጉም። የተነገረው ያለ መግባባት አጀንዳ ሁሉ መቅናት ጋር ተያይዞ ነው። ቤቱም በርከት ያለ ሴቶች ስለነበሩበት ነው። አሁን እኮ አንድ ባል ይዛም ሰላም እኮ አሰጥም አንዳንዶቹ፣ ሁሎቹም አይደሉም። መቼም ነብያችን ቤት ትንሽ የሆነች ኺላፍ ተፈጠረና በጣም ተቆጥተው ሀጅር አድርገው ወጡ። ሷሐቦቹ ተደናገጡ። ምን ወሬ ተወራ? ነብያችን ሚስቶቻቸውን አለይሂ ሰላቱ ወሰላም ፈቱ ተባለ። በቃ ሐፍሷ አለቀላት አሉ ሰይድ ዑመር ረዲየላሁ ዐንሁ። ተይ ያልኳት ይቺ ቀይዋ ልጅ ጋር ጠምዳ እሷ ናት። መቼም ያው ማን እንደሆነ መቼም ትገምታላችሁ። ይቺ ልጅ ጓደኛ ናቸው፣ ደግሞ ቤታቸውም ቅርብ ለቅርብ ነው። በቃ ያ ረሱላላህ አልኳቸው፣ ለበይ አጠለቅተ ዘውጃቲክ ሚስቶቻችሁን ፈታችኋል እንዴ አልኳቸው። አልፈታሁም። በጣም ተቆጥተዋል፣ ተቀይመዋል፣ ፊታቸው ተለዋውጧል። እኔ ድንገት ይቼ ነው ያ ረሱላላህ አልኳቸው። ለበይክ ዛሬ እኛ ቤት ብታው አልኳቸው። የኛ የመካ ሴቶች አደበኛ ነበሩ። አሁን እዚህ መዲና መጥተው ከሙሃጅር ሴቶች ጋር ተቀላቅለው ምላስ አወጡና የሆነ ነገር እላታለሁኝ ባለቤቴ መልስ ልትሰጠኝ አትነሳም፣ መልስ ትሰጭኛለሽ ብዬ በቃ ነብያችን ሳውቀዋል አለይሂ ሰላቱ ወሰላም። ድሮም ለማሳቅ ነው። ያው እኛም ቤት ነው ያለው አንቱም ቤት ያው አንድ ነው ምናምን ለማለት ነገር። በጣም ተናድጄ ሄድኩኝና ሐፍሷ አልኳት፣ ለበይክ አቱራጂዕና ረሱላላህ የአላህ መልእክተኛ ጋር አንዳንዴ ትመላለሳላችሁ እንዴ? ናም አሁን እንመላለሳለን። ማን ነው ይሄን ሚስጥር የነገረኝ አሉ ባለቤቴ። እንዴት መልስ ትሰጭኛለሽ ስላት፣ እንዴ አንተ ምን ስለወቅ ነው? ነብዩ እንኳን ሚስቶቻቸው ይመልሱላቸዋል አለች። እነ ሊላሂ አንዳንዴ ሊያመልጥ ይችላል። ሁል ጊዜ ሲወጣ ሲገባ መነዛነዝ ግን ሁል ጊዜ በቃ ዝም ብሎ የሆነ ድርቅና ያለበት ነገር ግን አግባብ አይደለም። አላ ኩሊ ሐል ልክ ቅድም እንዳልኳችሁ ተናደደና አንቲ ከظهሪ ኡሚ ሲለኝ እኔ በጣም ተናድጄ ቀልቤ ተሰብሮ ዋልኩኝ። እሱ ጓደኞቹ ጋር ሂዶ ተዝናንቶ ተረጋግቶ መጥቶ እኔ ጋር አሁንም ደግሞ አብሮ መሆን ሲፈልግ ገፍቼ ጥየው የሌላ ሰው ልብስ ለብሼ ሄጄ ነብያችን ጋር ሄጄ ቅድም እንዳልኳችሁ ከነብያችን ጋር ፈትዋ አደረገ። ፈትዋ ጠየቀች። እሷ ወላሂ ላ ተኽሉሱ ኢለየ ሐታ የሕኩም አላሁ ወረሱሉሁ አላህና ረሱል ሑክማቸውን እስከሚሰጡን ድረስ ወደ እኔ መድረስ አይፈቀድልህም፣ አልፈቅድም አልኩት። ከዛም በኋላ ሂጄ እዛ ነቢያችንን አገኘኋቸው አሉ። ነቢያችንን ሳገኛቸው ያ ኹወይላ አሉኝ አሉ። ለበይክ እብኑ ዓሚኪ ሸይኹን ከቢር፣ ያጎተሽ ልጅ ነው፣ ዘመድሽ ነው፣ ደሞም ሽማግሌ ነው።
فاتق الله فيه أتانقلاتشو اللهم فري آلون يا رسول الله فوالله ما برحت حتى نزل في القرآن قرآن بني سبب اسكمي ورد درس كركر كمكراكر التوقدكم مش يا رسول الله قنو كويو اندزي بلونيال لا تشوالوهن مجرش علي وحيو متعنا نهين الآيات الله أوردو رسول عليه الصلاة والسلام مريه فليعتق رقبه نقريونا عند باريا نسعى يوطع آلو يا رسول الله لبيك ما عنده ما يعتق نسعى يوطع باريا كويلو كيتم تنم يوطع الكواتشو قال صلى الله عليه وسلم فليصم شهرين متتابعين نقروا بك أنت كما قرأوا بفيت من قبل أن يتماسى كمن نكاكات بفيت ولا تور يصوم ولا تور على لما عندك ما دراكتو تعالى ندي ود زين نقر استي يقباو እንዴት ነው የሚሆነው ولا تور ما بفصم አይችልም አንደኛ ሽማግሌ ነው إنه شيخ كبير ሽማግሌ ነው ቀኑን ሙሉ ሁለት ወር በተከታታይ መጾም አይችልም አሉ فليطعم 60 مسكينا እንግዳማ 60 ምስኪን ይቀልባ 60 ምስኪን ያብላ صدقه ያድርግ አላቸው አሉ ረሱል አለይሂ ሰላቱ ወሰለም ያ ረሱል الله ماذاك عنده ያውን ምትሉት የለውም ከየት ያምጣ አልኳቸው فإن سنعينه بعرق من تمر የሆነ የተወሰነ የቴምር በዘንቢል አድርገን እኛ እናግዘዋለን ከዛም በኋላ አንቺም ደግሞ አግዢው وانا ايضا ساعينه باخر ሌላ የቴምር እንግዲህ በኬሻም ይሁን በጆንያም ሄዶ እኔም አግዘዋለሁ አልኩኝ እንግዳማ ሂጂና ንገሪው አሉኝና فاذهبي فتصدقي به عنه ثم استوصي بابن عمك خيرا ያጎትሽን ልጅ አሁንም ኸይረኛ ሁኝለት አደራ ብለው ነብያችን አለይሂ ሰላቱ ወሰለም ልከውኛል ይሄንን አሁን ያልኳችሁን ሁክም አላህ ሲናገር الذين يظاهرون منكم ከናንተ መካከል ከሙስሊሙ መካከል من نسائهم ከሚስቶቻቸው አንዷን መርጠው ሙዛሃራ የሚያደርጉት ሙዛሃራ ማለት أن تقول أنت كظهر أمي أنت እንደናቴ ጀርባ ሁኝብኝ የሚሉት ይያላል እንደናቴ ጀርባ ሁኝብኝ የሚለው ቃል ቀደም እንደነገርኳችሁ በጃሂልያ ጊዜ ፍቺ ነበር እስልምና ግን ይሄን አብጥሎታል ውድቅ አድርጎታል አንቺ እንደናቴ ጀርባ ሁኝብኝ ቢል አንድ ሰው ሚስቱ ፍቺ አትሆነ እንደገና ዚሃር ራሱ ፍቺ አይደለም እንጂ ከናካቴው ፍቺ እኮ የራሱ አልፋዞች አሉት አልፋዞ ጠላቅ አሉ የፍቺ ቃላቶች አሉ እንደናቴ ጀርባ ሁኝብኝ ቢል ፍቺ አይደለችም ፍቺ ነይቼ ነው ብሎ እንኳን አስቦ እንኳን እንደዛ ቢል ቃሉ አልፋዞ ጠላቅ ስላልሆነ አይሆንም ለምሳሌ አንተ ዝም ብለህ ሚስትህን ፋጡማ እወድሻለሁ ብለህ ወይም ደግሞ እጠላሻለሁ ብለህ ለመፍታት ፈልጌ ነው ኩፍትቻለሁኝ ፈትቻ ለመፍታት ፈልጌ ነው ይሄንን ቃል የተናገርኩት ብትል ፍቻተው ስለዚህ ሙዛሃራ ሚስቱን እንደናቴ ጀርባ ሁኝብኝ ያለ ሚስቱን አለ እንጂ ማን ነው እንደናት አለ እንጂ እንደ እህትም ቢል እንደ ልጅ ጀርባም ትሆንብኝ ቢል ያው ሙዛሃራ ነው ሄዶ እንደናቴ ጀርባ ሁኝብኝ እንደ እህቴ ጀርባ ሁኝብኝ ወይም እንደ ልጅ ጀርባ ሁኝብኝ ሰው ሚስቱ ማን ነው ልጁን እናቱን እህቱን በጀርባዋ ላይ እንደማይወጣ ሁሉ እሱም ላይ እንደማትወጣ ሁሉ እንደዛ ሁኝብኝ ቢል ሊሆን አይችልም እንደዛ ነሽ ቢልም ሊሆን አይችልም الذين يظاهرون منكم من نسائهم ከሚስቶቻቸው እንደዚህ የሚሉት ሰዎች አንደኛ ما هن امهاتهم እናቶቻቸው አይደሉም እንት እናት ናት እንደሚስት فلذلك ይችን ቃል ይዘው ዑለማዎቹ ሚስትን እናቴ ማለት ክልክል ነው ብለው ልጆቹ የሚጠሩትንም ልጆቻው ማማ ኡሚ ይሉ ከሆነ ኡሚ አይባል ለምን ኡሚ ትላል الله ما هن امهاتهم ان امهاتهم الا اللائي ولدنهم ብሏል ማማ ወይ ደግሞ እናቴ ወይም ኡሚ አይባል
ልጆቹ የሚሉትን ባልየውም አቆላምጣለሁ እያለ ሚስቱን ይጠራታል። እሱም አግባብ አይደለም። ይህም መታረም አለበት። ኢን ኡመሃቱሁም ኢለላኢ ወለድነሁም እናቶቻቸው የወለዷቸው ናቸው እንጂ ሌሎቹ አይደሉም። ያልወለደ እናት አይባልም። ነቢያችን ዓለይሂ ሰላቱ ወሰላም አልኻለቱ ኡሙን ወፊ ሪዋየትን አልኻለቱ ቢመንዚለቲ ልኡም ብለዋል። አልኻለቱ የእናት እህት ኡሙን እናት ናት ብለዋል። ያው እንደ እናት ናት፣ ረሕመቷ ምኗም ያው ነው ለማለት ፈልገው ነው። በሌላ አያትም ላይ ቁርአኑ ላይ ደግሞ ምን ይላል? ወአዝዋጁሁ ኡመሃቱኩም ይላል። የነቢዩ ሚስቶች ዓለይሂ ሰላቱ ወሰላም የሙእሚኖች የሁላቸውም እናቶች ናቸው ይላል። እዚህ ላይ ደግሞ ኢን ኡመሃቱሁም ኢለላኢ ወለድነሁም የወለዷቸው እናቶቻቸው ናቸው እንጂ እናት ሐቂቃው እናት ሌላው እናት አይባልም ይላል። አላ ኩሊ ሓል ያ ግን የዚህ አይነት እናትነት አይደለም። ኡም ሚን ረዳዓ የጥቢ እናት አለ አይደለ? የጥቢ እናት እኮ አለ። የጥቢ እናት አለ። የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች እናቶቻችን ናቸው። የነቢዩ ሚስቶች ሁላቸው ወአን ዓኢሸተ ኡሚል ሙእሚኒን ወአን ሐፍሰተ ኡሚል ሙእሚኒን አይደለም የምንለው? ልክ እንደዛ ናቸው። እዚህ ጋር ሙናፋት የለበትም ነው። ሱቅ ያለው ስራ በደንብ የሚሰራ የነበረ ስራ ስንክልክል አለበት። አንዳንድ ሰው ስራ ድንገት ስንክልክል ይልባል። ሱቁንም ትሸጣለህ፣ መኪናህንም ትሸጣለህ፣ ቤትም ለመሸጥ ታስማማለህ። ስራ ታቅ ነበር፣ ስራ ሁሉ ይጠፋብሃል። ዝብርቅርቅ የሚል ነገሮች ነበሩና እህቱ ናት የነገረችኝ። እንደው ባለፈው ከወንድሜ ደውሎልኝ አለችኝ። ይህ አልኳት፣ እስኪ እስትግፋር አድርግ አልኩት አለች። ኧረ እሱስ ቀላል ነበር፣ እንደው ተወሳሰበብኝ አልኳት። እስትግፋር አድርግ እስኪ፣ እንደው 20 ሺህ እስትግፋር አድርግ እስኪ፣ እንደው ጌታ ያጠፋው 18,000 ያደረኩኛል። እንደው ድብርት ነበረበት፣ ድብርቱ ልቅቅ። ስራውም ትንሽ ቆየት አለ እንጂ ክፍት የራሱ ሱቅ፣ አዲስ መኪና፣ ቤትም ሌላ ቤት ገዛሁ አለኝ። ደግሞ አሁን በቅርብ ዛሬ ስንት ቤት ገዛሁ ማለት ተጨማሪ ቤት እኮ። እስትግፋር መድኃኒት ነው። ሐሰን አልበስሪ ረሒመሁላህ የሆነ ሰው መጥቶ እንደው ሼኽ እንደው ዱዓ አድርጉልኝ ተቸገርኩኝ፣ እንደው ድህነት አንገላታኝ፣ እንደው አጣሁ አላቸው። እስትግፋር አድርጋሉት። እሺ ብሎ ሄደ። ሌላው መጣና እንደው ሼኽ ልጅ እምቢ ብሎኝ ተቸግሬያለሁ፣ አልወልድልኝ አለች ባለቤት። እስትግፋር አድርጋሉት። እሺ ብሎ ሄደ። የሆኑ ሰዎች ሰብሰብ ብለው መጥተው እንደው ዝናብ እምቢ አለን አሏቸው። ዝናብ እምቢ አላችሁ? እስትግፋር አድርጉ። እሺ ብለው ሄዱ እና አብረዋቸው የነበሩት አንቱዬ አሏቸው። አሉ ለበይክ። የተለያየ ሐጃ ይዞ ብዙ ሰው መጥቶ ምን ይሻለኛል ሲላችሁ ያዘዛችሁት መድኃኒት አንድ አይነት ነው፣ እስትግፋር። ምንድን ነው አሏቸው። አሉ ከራሴ እኮ አይደለም አሉ። እናሳ ከኪታቡ ቁርአን የሚለውን ሰማ። ወቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዓለይኩም ሚድራራ ወዩምዲድኩም ቢአምዋልን ወበኒነ ወየጅዓል ለኩም ጀናትን ወየጅዓል ለኩም አንሃራ ማ ለኩም ላ ተርጁነ ሊላሂ ወቃራን ወቀድ ኸለቀኩም አጥዋራ። እስትግፋር መድኃኒት ነው። እንኳን እኛ ከተማ ላይ የምንኖረው አይደለንም፣ ነቢያችን ያ ጧሃራ ወለላው ሰው እንኳን ኢኒ ለአስተግፊሩላህ ፊል የውሚ አክተረ ሚን 70 መራ በቀን ከ70 ጊዜ በላይ ጌታ ይማረኝ ይላለሁ። እስትግፋር ጥሩ። ስትወጡም ስትገቡም ሌሊትም ቀንም እስትግፋር አድርጉ። استغفر الله العظيم الذي لا إله إلا هو الحي القيوم وأتوب إليه نبياتين استغفار كم يدركبت نجر عنده نبرة. وقد خلقكم أطوارا مالت
በበርካታ እርከኖች አድርጎ ፈጥሯቸዋል። የአላህ ቁድራ ይሄን ያህል ነው ማለታቸው ነው። አጥዋሩን ታውቁታላችሁ። من مضغة من نطفة من ماء مهين من نطفة إذا تمنى من علقة ثم من